የታለ ሃው መኒ ምንድነው ማንነው ልጅሽ ነው አይው ልጅ የተገዛለትን አዲሱን ኳስ ጀልጦ አፈነዳው መቼ አንተ ኳስ አፈነዳብኝ ብለህ ነው እናት የመጣው እና ታዲያ አዲስ ኳስ እኮ ነው ያፈነዳው ደግሞ አልገዛም ብለህ አይደል ሮጥ የመጣው በቃ ይገዛልሃል አሬ ይሄ ደግሞ ይጭ ምንድነው አይ ቲክቶክ ኮይን መግዛት ፈልጌ ለካ ብዙ ነገር ማሟላት አለብኝ ታዲያ በናስቶፕ አፖች በኩል አገዛም እንዴ ማን ናቸው ናስቶፕ አፖች ኢትዮጵያ ላይ ወይ ኡጋንዳ ላይ ሆነ ቲክቶክ ኮይን መግዛት ከፈለክ በእምነት የምታገኝባቸው አካላት ናቸው አረ እባክህ አዎ እና በቴሌግራምም ሆነ በዋትስአፕ እነሱን ከኢትዮጵያም ሆነ ከኡጋንዳ በእነዚህ ስልክ ቁጥሮች ኮንታክት በማድረግ መግዛት ትችላለህ አረ አንተ አመሰግናለሁ በጣም ደግሞ ስለ ኳሱ ይቅርታ ችግር የለውም አንቺ ሰይጣን ወደ ዘይጅ ብያለሁ እንዳረክተሽ ያውልሽ እስካሁንም ዝም ያልኩት ጓደኝነታችን ይዞኝ ነው እንደማ እየተዳረከን እኮ በቃኛ ዞር በልልኝ እገላታለሁ ሰላም ነው ማዘር ታክሲ ሰፈር ያጥርነሽ ልጅ ነኝ እሺ ልጄ ምን ነበር እማዬ ትልቁ ብረት ድስቴን ስጭኝ እንግዳ እየመጣብኝ ወይ ሞት ይሳኛል ሰጧትም ለካ ተቀመጪ ልጅ ያመጣልሻለሁ እሺ ሰላም እዚህ የታክሲ ሰፈር ልጅ ነሽ እንዴ አዎ እና እንዴት ይሁሉ ጊዜ ውበት አላየሁትም የእውነቴን እኮ ነው ይገርምሻል እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ አታውቂኝም የምር አላውቅኝም ችግር የለውም ካሁን ጀምሮ ታውቂኛለሽ ምንም ነገር ከተፈጠረ እኔን ጥሪኝ እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው እስካጥቦ ትንሽ ጠብቂኝ እሺ ይቅርታ እሺ ችግር የለውም አንተ ኮፍያን እንዴት ነው የለበስከው ዱርዬ መስልሃል እንዴ ቶሎ መልሰው እና ዱርዬ አይደለው እንዴ አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች እኔ እንደው አንተ ሆነ እንኳን በተረፍክልኝ እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነው አለማዬ ደግሞ ኩዮቹ ብቻ መሰለሽ የሚመቱት ታናናሾቹም ይመቱታል እማዬ ውይ ይቅርታ ልጄ ብረት ድስቱ ልጠብና ላምጣልሽ እሺ እማዬ ቀልድ ትወዳለች አንተ ዝራ ምንድነው ይሄ ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ ከዚህ በኋላ ራስህን ጠብ እያልነገርኩህም ይህንን ከወሰድ ግማታ የኔ አይደለም አረ ማዘር ቶሎ ጠቡልኝና ልሂድ እዝራ ምን ሆነ ነው የምታለቅሰው ኧረ እኔ አላለቅስኩም አይዞህ ለሁሉም ችግር መፍትሄ እናገኝለታለን አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው አባዬ እኔ አላለቅስኩም አይደለም ንገረኝ አሁንም ፖፖ ስለምትጠቀም ነው አባዬ አላለቅስኩም እሺ ቂጥህን ማጥበህ እኔ ስለሆንኩ ነው በስመ አብ ምን ያልሽን ከዚህ በላይ የታለ ሃው መኒ ምንድነው ማንነው ልጅሽ ነው አይው ልጅ የተገዛለትን አዲሱን ኳስ ጀልጦ አፈነዳው መቼ አንተ ኳስ አፈነዳብኝ ብለህ ነው እናት የመጣው እና ታዲያ አዲስ ኳስ እኮ ነው ያፈነዳው ደግሞ አልገዛም ብለህ አይደል ሮጥ የመጣው ሰላም ነው ማዘር ታክሲ ሰፈር ያጥርነሽ ልጅ ነኝ እሺ ልጄ ምን ነበር እማዬ ትልቁ ብረት ድስቴን ስጭኝ እንግዳ እየመጣብኝ ወይ ሞት ይሳኛል ሰጧትም ለካ ተቀመጪ ልጅ ያመጣልሻለሁ እሺ